ዛሬ ለየት ባለ ኤፒሶድ ነው የመጣሁልህ አዚዝ አልሐሰን። ረመዳንም እየመጣ አይደል? አሁን ለሩሃችን የሚሆን ነገር ይኖርን። እስኪ በየቀኑ በመቶዎች የሚቆጠሩ መልእክቶች በስልካችን ይደርሱናል። በዋትሳፕ፣ በኢሜል፣ በተለያዩ ሶሻል ሚዲያዎች። አብዛኞቹ ለሰዎች በጅምላ የተላኩ በመሆናቸው በፍጥነት እናልፋቸዋለን። ግን እስኪ አዚዝ አልሐሰን 1400 ዓመታት በፊት የተጻፈውን መጽሐፍ ገልጠህ በድንገት አንዲት አያ ለአንተ ብቻ ተብላ እንደተጻፈች ተሰምቶ ያውቃል? ለሰው ልጅ በጠቅላላ ሳይሆን አንተ አሁን ላለህበት ሁኔታ ማንም ለማያውቀው የልብ ስብራት ተብሎ የተላከ መልእክት። ችግሩ አዚዝ አልሐሰን ቁርአንን እንደ ታሪክ መጽሐፍ ወይም እንደ ህግጋት ስብስብ ማየታችን ነው። እውነታው ግን ቁርአን በጣም የግል የሆነ መልእክት ነው። በዚህ ተከታታይ ዝግጅታችን ይህን አመለካከት ሙሉ ለሙሉ እንቀይረዋለን። ዓለም ሁሉ ያልተረዳ ሲመስልህ ያሰብከው መልካም ነገሮች ሰዎች ክፉ አድርጎ ሲተረጉሙብህ ቁርአን ብቻህን አይተውህም። ያቺን በታላቅ ብሶት ወደ ነቢዩ ሰለላሁ ዐለይሂ ወሰለም የመጣችውን እንስት ታስታውሳለህ? አዚዝ አልሐሰን ቁርአን እንዲህ ሲል ወረደ፣ ቀድ ሰሚዐ አላሁ ቀውለ ለቲ ቱጃዲሉከ ፊ ዘውጂሃ። አላህ ያቺን በባሏ ነገር የምትከራከርህን ቃል በእርግጥ ሰምቷል። አላህ ሰምቻለሁ አላለም፣ በእርግጥ ሰምቷል በማለት ቀጥታን የመለሰላት። ጌታ ያንተንም በቀጭን ድምፅ የምታሰማውን ብሶት ማንም በሌለበት ክፍል ውስጥ የምታለቅሰውን ለቅሶ እንደሚሰማህ እያረጋገጠልህ ነው። ቁርአን እዚህ ጋር ስለ ህዝብ እያወራ አይደለም፣ መሰማት ስለምትፈልግ አንዲት ነፍስ ብቻ ነው እያወራ ያለ። እስኪ ደግሞ ይህንን አስብ። ጥብቋ መርየም በጭንቀትና በህመም ብዛት ያለይተኒ ሚቱ ቀብለ ሃዛ፣ ምን ነው ከዚህ በፊት በሞትኩና ተረስቼ በቀረው ኖሮ ባለች ጊዜ መለኮታዊው መልስ ስለ ትዕግስት የሚሰጥ ትምህርት አልነበረም። መልሱ ፈኩሊ ወሽረቢ ወቀሪ አይን፣ ቢ ጠጪ፣ አይንሽንም አብሪ፣ ተደሰቺ የሚል ነበር። ቁርአን እዚህ ጋር ስሜትህን ነው የሚያናግረው። ሰው መሆንህን እንደሚደክምህ እንደሚጨንቅህ ያውቃል። መፍትሄው አንዳንድ ጊዜ ልብህን በማረጋጋት በመብላት በመጠጣት እንደሚጀምርና አላሁ ጀለ ዋላ መውጫህን እንዳዘጋጀልህ የሚነግርህን። ቁርአን ለአጅር ብቻ የምንደጋግመው ቃላት አይደለም፣ እርሱ መስታወት ነው። ስለ ዩሱፍ ዓለይሂ ሰላም እስር ቤት ስታነብ ገና እድል ስላላገኙት የተቀበሩ ችሎታዎችህ እያነበብክ ነው። ስለ ሙሳና ስለ ኸድር ስታነብ ደግሞ አላህ ብቻ ስለሚያውቀው የተሸሸገ የነገ ተስፋህን እያነበብክ ነው። እያንዳንዱ ሱራ አዚዝ አልሐሰን በህይወትህ በሆነ ምዕራፍ ላይ ያንተን ታሪክ ይተርካል። በዚህ ፕሮግራማችን ቁርአንን አንተረጉምም፣ ቁርአንን እንኖረዋለን። በየአንቀጾቹ ውስጥ ስለኛ ታሪክ፣ ስለ ስራችን፣ ስለ ፍቅራችን፣ ስለ ውድቀታችንና ስለ ስኬታችን እንፈልጋለን። ልብህን አዘጋጅ አዚዝ አልሐሰን፣ ምክንያቱም ይህ ቁርአን ለአንተ ተብሎ እንደተጻፈ ስትረዳ ትገረማለህ። በመጀመሪያ ክፍል እንገናኛለን። ሰላም